የፍቅረኛዬ ሚስት ልቧንም እቅፏንም ከፍታ ቤቷ አስገባች። እቺ ሴት አጓራ አቋርጬ ቤቷ ድረስ የመጣሁት ባሏን ላገባ መሆኑን ብታቅ ምን ትል ይሆን እያልኩኝ ሰቀቀኑ ገደለኝ። እንዴት አድርጌ ነው እየዋሸሁኝ እያስመሰልኩኝ ከዚህ ሴት ጋር መቀጠል የምችለው? ለአንድ ሳምንት ያህል እዛ ቤት ውስጥ ከገባው በኋላ ከክፍሌ መውጣት ምግብ መብላት አቃተኝ። እንዴት ስነፋረቅ በሬን ዘግቼ ብቻዬን እየዋልኩኝ አድራለሁ። እሷም ሁኔታዬን ስታይ የሆነ ልክ ያልሆነ ነገር እንዳለ እየተሰማት በሰቀቀን ሞተች። ጠዋትና ማታ ቀኑን ሙሉ በሚባል ደረጃ ክፍሌ ድረስ እየመጣች እባክሽን ሀዘንሽን አቁሚ፣ የሆንሽውን የደረሰብሽን ነገር አላቅም፣ ነገር ግን አንዴ ከሀገርሽ መተሻል ወደሽም ሳትወጂም ቢሆን እዚህ ቦታ ላይ የተገኘሽው አምነሽ መቀበልና የወደፊት ህይወትሽን ነው ማሰብ ያለብሽ ያለች ልታጽናናኝ ትሞክራለች። ይህ ነገሯ ደግሞ ይበልጥ ሀፍረት እንዲሰማኝና ራሴን ዝቅ አድርጌ በጣም መጥፎ ስራ የሰራች ሴት አድርጌ እንድመለከት አደረገኝ። ከሁለት ከሳምንት በኋላ ራሴን አበርትቼ መግባባት ጀመር። ዘመድሽ አጎትሽ እያለች ነው የምታወራኝ። ስለ ባሏ ስታወራ ወይ ጉድሽን አላወቅሽ፣ ጣውንትሽ መሆኔን ብታቂ ምን ታረጊኝ ይሆን? እዚሁ ነው ገለሽ መቀብሪኝ እያልኩኝ በልቤ አዎ አጎቴ ጥሩ ሰው ነው፣ አጎቴ መልካም ሰው ነው እላታለሁ። የዛለት ከኤርፖርት ተቀብሎ ሻንጣዬን በር አስገብቶ በሩን ዘግቶ ከወጣ በኋላ አይቼው አላቅም። ምን ሰዓት ይግባ ምን ሰዓት ይውጣ ምንም የማውቀው ነገር የለም። የሆነ ቀን ላይ አብረን ቁጭ ብለን ቡና እየጠጣን አይቼው አላቅም፣ የስራ ጉዳይ ነው ወይስ ጭራሽ ወደ ቤት አይመጣም አልኳት። ብዙም ጊዜ የለውም፣ አብዛኛውን ጊዜ በስራ ነው የሚያሳልፈው አለች። አንቺስ ስራ የለሽም እንዴ እቤት ነው የምትውዩ ስላት አይ ለአንድ ወር ያህል እረፍት ወጥቼ ነው አለች። በጣም ጥሩ ግንኙነትን እየመሰረትን መጣን፣ እኔና የፍቅረኛዬ ሚስት ማለት ነው። እንግዲህ ሁለት በዚህ ውስጥ አንድ ቀን ቁጭ ብለን ቡና እየጠጣን እንደዚህ ሀዘን ውስጥ የከተተሽን ነገር ማወቅ እችላለሁኝ እንዴት መጣሽ አለች። ያለፈ ስጠብቅ የኖርኩትን ፍቅረኛዬን ታሪክ ነገርኳት። ለ6 ዓመታት አንድ ቀን ይመጣል፣ ጨክኖ አይቀርም፣ ጨክኖ አይተወኝም እያልኩኝ ጠብቄው ነበረ። ሁሌም ግን አንድ ቀን እሱ እንኳን ባይመጣ እኔ እዛች አሜሪካ የምትባል ሀገር ሄጄ ለምን እንደዚህ እንዳረገኝ እጠይቀዋለሁ ብዬ እመኝ ነበር። ሚገርምሽ ግን አትፈቀሪ አትወደጂ ተባልኩኝ ይመስል ከ6 ዓመት እሱን ጥበቃ በኋላ ህይወቴ ውስጥ በጣም መልካም ነው ጥሩ ነው ብዬ የከተትኩት ሰው ላገባው ትንሽ ቀናቶች ሲቀረኝ ባለትዳር መሆኑን አወቅኩኝ። በጣም ልቤ ተሰበረ። አሁን ይኸው ሁሉን ነገር ሸሽቼ ወደዚች አሜሪካ ወደምትባል የምወደውንም ወደ ነጠቀችኝ፣ አሁን ደግሞ ህይወቴን ስራዬን ቤተሰቤን ወደ ነጠቀችኝ ሀገር የመጣሁት። ሚገርምሽ ሀገሬ ላይ በጣም የተከበርኩና በጥሩ ሁኔታ የምኖር ወጣት ሴት ነበርኩኝ። ያለኝን ነገር ሁሉ ጣጥዬ እዚህ እቃ ጣቢ ፓርኪንግ ብቻ አላቅም ምን እንደመሆን የሆነ ተራ ሰው ለመሆን መምጣቴን ሳስብ በጣም እየጨነቀኝ ነው፣ በጣም እየከፋኝ ነው፣ እሱ ነው እያሳዘነኝ ያለው አልኳት። አዘነችልኝ በጣም። አጠገቡ ስደርስ ባለትዳር ሆኖ ያገኘሁት ሰው ያንቹ ጉድ ባልሽ መሆኑን ብታቂ ምን ትይ ይሆን እያልኩኝ የራሷን ጉድ በሌላ ሰው አድርጌ እውነቴን ነገርኳት። አዘነችልኝ። እንዲህ ያለን ከፍቅረኛዬ ሚስት ጋር ልክ እንደ ጓደኛ መሆን ጀመርን። እንዲሁ አንዱ ቀን ላይ ቁጭ ብለን ስናወራ አንቺስ ካጎቴ ጋር ያላችሁ ትዳር እንዴት ነው? እንዴት ነበረ የፍቅር ጊዜያችሁ? እስኪ ንገሪኝ። አሁንስ እንዴት ነው እያሳለፋችሁ ያላችሁት አልኳት። አይ የኛ ነገር ብላ ተከዛለች። ምን ነው አልኳት። ያው ታውቂያለሽ ብዬ አስባለሁ እናቴና እናቱ ናቸው ያስተጫጩን እና ምን በወቅቱ ለሱ ስታጭና ወደዚህ ሀገር ስመጣ ፍቅር፣ መዋደድ፣ ሚስትነት፣ ሴት የሚባሉት ነገሮች ምንም አይገቡኝም ነበረ። አግቢ ሲሉኝ አሜሪካኖ ሲሉኝ በቃ እሺ ያልኩኝ አግብቼ ወደዚች ሀገር መጣሁ። ወቅቱ የኔ ዓላማና ህልም ሚስቶኜ ባሌን ማስደሰት፣ ቤተሰብ መመስረት፣ ልጅ መውለድ ምናምን ሳይሆን መማር፣ ገንዘብ አግኝቶ የቤተሰቤንና የራሴን ህይወት መለወጥ ነበር በጣም የምፈልገውና እምጓጓው። በቃ ያን ነገር ፈልጌ ነበር ወደዚች ሀገር የመጣሁት። እዚህም ስመጣ አጎትሽ በጣም ጥሩና መልካም ሰው ሆኖ ነው ያገኘሁት። በጣም ተንከባከበኝ፣ ወደደኝ፣ ብዙ ነገሮችን አደረገልኝ። እንደ ባል እንደ ፍቅረኛ እኔና እሱ ጥሩ ግንኙነትና ጥሩ የፍቅር ጊዜ እንዲኖረን ይለፋ ጀመር። እኔ ግን እሱ የሚያደርገው ነገር ሁሉ ምንም አይዋጥልኝም ነበር። ስለምጠላው አይደለም፣ እውነት ለመናገር አልወደውምም አልጠላውምም ነበር። ነገር ግን ፍቅር ምንድነው፣ ሚስትነት ምንድነው፣ የወንድና የሴት ግንኙነት ምንድነው የሚባለው ነገር ምንም ትርጉም አይሰጠኝም ወይም አላቀውም ነበር። ያም ይመስለኛል ከሱ ጋር ፍቅር አልያዘኝም ነበር። በእድሜ ይበልጠኛል ብዬ ስለማስብ የሆነ የተሻለ ሰው እማስበው ውስጤ የነበረ የሆነ ስዕል ነበር። በአካል የማቀው ሰው ሳይሆን ብቻ በልጅነት በወጣትነት ሐሳቤ
እማስበው ሰው ነበር። ስመጣና ሳየው ያምስለው ልቤ ላይ ነበረው ባገባው ብዬ የምመኘው አይነት ካራክተር እሱ ጋር አልነበረም ነበር። እሱ ግን በብዙ ነገሮች ህይወታችን ሮማንቲክ እንዲሆን፣ እንድንቀራረብ፣ እንድንዋደድ በጣም ይጥርና ይለፋ ነበር። የሱ ጥረትና የሱ ልፋት እኔን ደግሞ ያሰለቸኝ፣ ይጨንቀኝ፣ ልቤን ያፍነው ነበር። እንደመጣው አካባቢ ቤቱን የሚያጸዳው፣ ኩክ የሚያደርገው፣ ሁሉንም ነገር ከቨር የሚያደርገው እሱ ነበር። የሚገርምሽ ግን አልጋ ላይ አብሮኝ ለመተኛት በልመና ነው። ስጦታ አምጥቶ ተለማምጦኝ በሳምንት 1 እና 2 ቀን እሱም እያስጠላኝ ስራ እየሆነብኝ ነበር አብሬው መተኛው። የሚያደርገው ነገር ካንገቴ ወርዶ ልቤ ላይ ደርሶ አያውቅም። ያ የገባኝ በእርግጥ አሁን ነው። በወቅቱ ግን ጭንቀት፣ በቃ ለምን እንዲህ ያደርጋል? ለምን እንዲህ ይሆናል? ለምን አይተወኝም? ለምን ኑሮዬን አልኖርም? እሱስ ለምን ኑሮውን አይኖርም? ለምን ውለታ ያበዛብኛል እያልኩ ነበር ማስበው። የሚገርምሽ አጎትሽ በጣም የሥራ ሰው ነው። በጣም ጎበዝ ነው። ለቤተሰቡ ብዙ ነገር ያደረገ የቤተሰቡን ህይወት የለወጠ ሰው ነው። እኔን ከማግባቱ በፊት ወንድሞቹን እህቶቹን ቦታ አስይዟል። ወደዚህ ሀገር ማምጣት ያለበትን አምጥቷል። ለእናት ለአባቱ ቤት ሰርቷል። ከገባኝ በኋላ ከሱ ቤተሰብ አልፎ ለኔ ቤተሰብ የሚያስፈልጋቸውን ነገር ሁሉ እንዳደርግ ልቅቅ ያደርግልኝ ነበር። ያ ሁሉ ለኔ ጭንቀት ነበር የሚለቅብኝ። ለምን አይተወኝም? ለምን ነፃ አያወጣኝም ብዬ ነበር ማሰበው። የሚገርምሽ እንደመጣው ትምህርት መማር ፈልጋለሁ፣ ትምህርት ቤት አስገባኝ አልኩት። እሺ ያለኝ ትምህርቴን ጀመርኩ። ትምህርት ስጀምር በጣም እፎይታ ተሰማኝ። በቃ ሁሉ ኃላፊነቱን ለሱ እርግፍ አድርጌ ትቼ ሙሉ ትኩረቴን ትምህርቴ ላይ ያደረኩኝ። ትምህርቴን ተማርኩ፣ ጨረስኩኝ፣ ስራ ያዝኩኝ። ባላሰብኩት ሰዓት እርግዝና ተፈጠረ። የሚገርምሽ እንዳላረግዝ ራሱ እጠነቀቅ ነበር። እርግዝና ሲፈጠር ታዲያ ይበልጥ ማልታወቅ ሰው ሆንኩኝ። አስጠላኝ። አጠገቤ ሲደርስ አስጠላኝ። በወር አንዴ እናደርገው የነበረውን ግንኙነት ጭራሹኑ ከለከልኩት። አጠገቤ እንዳትደርስ አልኩት። እሱ ግን እርግዝናው ነው ሆርሞኑ ነው እያለ ብቻ አለፈኝ። በእርግዝና ሰዓት ተንከባከበኝ። በቃ በጣም ይወደኝ ነበር፣ በጣም ይንከባከበኝ ነበር። እኔ ግን በቃ አልተረዳሁትም። ገርምሽ ወለድኩኝ። ከወለድኩኝ በኋላ በጣም ጥሩ ስራ ነበረኝ። ወደ ስራዬ ከአራስ ወጥቼ ስመለስ አትመለሺ፣ ልጅሽን አሳድጊ፣ የዚህን ያህል ቢዚ ሆነሽ መስራት የለብሽም፣ ለቤታችን የማመጣው ነገር እኔ ይበቃል፣ ልጅሽ ላይና ቤትሽ ላይ አተኩሪ እባክሽ ብሎ ለመነኝ። ለቤተሰቤ ህይወታቸውን መለወጥ፣ የራሳቸው ቤት እንዲኖራቸው ማድረግ እፈልግ ነበር። አልተስማማውለትም። ለመነኝ፣ አስለመነኝ። 1 ዓመት እንኳን እስኪሞላት የተወሰኑ ሰዓታቶችን ብቻ ስሪ ብሎ ሲለኝ በህይወቴ አትግባ፣ እኔም የራሴ ዓላማ የራሴ ህልም አለኝ፣ መስራትና የቤተሰቤን ህይወት መለወጥ እፈልጋለሁ። ልጄ ሞግዚት አግኝቼላታለሁ። አንተ ባለ ሰዓት አንተ ተንከባከባት፣ እኔ ባለው ሰዓት እኔ እንከባከባታለሁ። እኛ በሌለን ሰዓት ደግሞ ጥሩ ሞግዚት ናት ብዬ አሻፈረኝ አልኩት። አይቼም በማላውቀው ልክ ውስጡ ላይ ቅሬታ ገባ። ቤታችንም ጭቅጭቅ ተፈጠረ። የሚገርምሽ እንደዛ ሆኖ እኔ በጣም ቢዚ ሆኜ ስራ ላይ በማተኩር ሰዓትና ልጅ ከወለድኩኝ በኋላ እሱም ከምን ጊዜውም በላይ የስራ ሰዓቱን ጨምሮ ስራ መስራት ጀመረ። ከምንገናኝበት የማንገናኝበት ቀን ነበር የሚበልጠው። ከተገናኘን ራሱ ወይ በጽሁፍ ወይ በመደዋወል እኔም ከሱ የምፈልገው ነገር ሲኖር እሱም ከኔ የሚፈልገው ነገር ሲኖር ይሄን ነገር እዚህ አርጊው፣ ይሄን ነገር እዛ አርገው እየተባባልን ለ2 ዓመት በዚህ መልኩ ቀጠልን። ኢትዮጵያ ውስጥ ማድረግ የምፈልጋቸውን ሁሉንም ነገር አደረግኩኝ። ግን ከባድ ጫናና ድካም ተሰማኝ። ከዛ ሩጫና ውጥንቅጥ ትንሽ ልረፍ ብዬ የስራ ሰዓቴን ቀንሼ እቤት ሆንኩኝ። ያኔ ግን ባሌን አላገኘሁትም ነበር። ባሌ ኮምፕሊትሊ ተቀይሮ ነበረ። በቃ ያንከብካቤው ለኔ የሚያደርገው የነበረው ልምምጡን ሁሉን ነገር ትቶ እኔ ደግሞ ያኔ ሚስት መሆን ፈለኩኝ። ሚስት ቤቴ መሆን፣ ልጄን ማሳደግ፣ ከባሌ ጋር ጊዜ ማሳለፍ፣ ያድሮ ያደርጋቸውን የነበሩትን ነገር አሁን እንዲያደርግ ፈለኩኝ። እሱ ግን ሌላ ሰው ሆኖ አገኘሁት። ነገሮችን እኔ በተራይ ማድረግ ጀመርኩኝ። እኔ በጊዜ ገባና እሱ በጊዜ እንዲገባ። ግን ከዛ በኋላ ልምምጥ ሆነ። በቤት ነኝ ና ብለው አይ ስራ ነኝ አልመጣም። በቃ ሆድና ጀርባ ሆን ተቀያየርን። ድሮ እሱ የሚያደርገውን ነገር እኔ ማድረግ ጀመርኩኝ። እኔም ማድረገውን ነገር ደግሞ እጥፍ ድርቡን አድርጎ እሱ ማድረግ ጀመር። የሆነ ቀን ላይ ያስቀመጥኩትና ባክክ ያኔ ስታደርገው የነበረው ነገር ሁሉ አልገባኝም ነበር። ልጅ ነበርኩኝ። ስለ ፍቅር፣ ስለ ትዳር፣ ስለ ህይወት ምንም አላቅም ነበር። አሁን ግን ገብቶኛል። ያፊተና እንክብካቤ ያስፈልገኛል። በጣም ይቅርታ አድርግልኝ። ጎድቻለሁ፣ በድያለሁ፣ እወድሃለሁ፣ ፈልግሃለሁ። እንደ ባልና ሚስት አዲስ ጊዜ አዲስ ህይወት ይኑረን አልኩት። ኦ ያ ልብማ ተቀየረ። ድጋሚ መሰበር፣ ድጋሚ መጎዳት አልፈልግም። ረጅም ዓመታትን ጠብቄሻለሁ። አንቺ የምትለወጪ የምትቀየሪ ሴት አይደለሽም። ከዚህ በኋላ እንዲህ ነው የምንኖረው። ከኔ ምንም አትጠብቂ ብሎ ቁርጤን ነገረኝ። ከዛ ጊዜ በኋላ